ሰላም ውድ ቤተሰቦች እንኳን ወደ ዶክተር ታሪኩ ቻናል በሰላም መጣችሁ። ዛሬ ደግሞ በጣም ወሳኝ በሆነና በተደጋጋሚ ከሚነሱ ጥያቄዎች አንዱ ስለሆነው ርዕስ ነው የምናወራው። ብዙ ሰዎች የደም ግፊት መድኃኒት ይጀምሩና ከሳምንታት ወይም ደግሞ ከወራት በኋላ ያቆሙታል፣ በተለያዩ ምክንያቶች ማለት ነው። ለምሳሌ አሁን ደህና ነኝ፣ ጥሩ ስሜት ይሰማኛል በማለት ግፊቴ ኖርማል ሆኗል በማለት ከዚህ በኋላ መድኃኒት መውሰድ አያስፈልገኝም ታክሟል በማለት ያቆሙታል፣ በራሳቸው ማለት ነው። ነገር ግን ማወቅ ያለባቸው ነገር ቢኖር ያለ ሐኪም ትዕዛዝ የግፊት መድኃኒት በድንገት ማቆም ሰውነታችን ውስጥ ምን ሊያስከትል ይችላል የሚለውን ነው። ስለዚህ በዚህ ቪዲዮ ግፊት ማለት ምን ማለት ነው? ለምን ሰዎች መድኃኒታቸውን ያቋርጣሉ? በድንገት ሲያቋርጡት ምን ሊከተል ይችላል? ምን ሊመጣ ይችላል? ግፊታቸው ኖርማል ሆነ ማለት ምን ማለት ነው? ማቆምስ ይችላሉ ወይ? መቼ ነው መድኃኒት መቀነስ የሚጀመረው? በመጨረሻም እንዴት ነው በተፈጥሮ መንገድ የደም ግፊታችንን መቆጣጠር የምንችለው የሚለውን እንነጋገራለን። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። እንደተለመደው የኔ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ቪዲዮውን ላይክ፣ ሼር እና ለሌሎች ማጋራት እንዳይረሳ። እንግዲህ በመጀመሪያ የደም ግፊትን በደንብ መረዳት ያስፈልጋል። የደም ግፊት ማለት ከቃሉ እንደምንረዳው ደም የደም ስሮቻችንን የሚገፋበት ኃይል ማለት ነው። ይህ ደግሞ ለረጅም ጊዜ ሲቆይ ቀስ በቀስ የደም ስሮቻችንን ይጎዳል። በተለይ ደግሞ በልብ፣ ጭንቅላት ወይም አንጎል ላይ እንደዚሁም ኩላሊት ላይ፣ አይን፣ ሌሎች ቦታዎችም ላይ ሊጎዳ ይችላል። በጣም መጥፎ ነገር ብዙ ሰዎች ይሄ ሁሉ ሲሆን ምልክት አይኖራቸው፣ በዝምታ ገዳይ ወይም ዘ ሳይለንት ኪለር ያልነው ብዙ ሰዎች እንደዚህ ስለሚሆኑ ነው። ብዙ ሰዎች የሚያውቁት ደግሞ የሚገርማችሁ ወይ ስትሮክ ወይ የልብ ችግር፣ የኩላሊት መድከምና የእይታ መቀነስ ሲኖር ነው። ለምንድን ነው ሰዎች ታዲያ የሚያቆሙት? በአብዛኛው ሰዎች የሚያቆሙበት ምክንያት ጥናቶች እንደሚያሳዩን አንደኛ ምልክቶቻቸው ጠፍተው ጥሩ ስሜት ሲሰማቸው ነው። ሌላው የደም ግፊታቸው ሲለኩ ኖርማል ሆኖ ሲያገኙት በተደጋጋሚ ያቆሙታል። የጎንዮሽ ጉዳት በመፍራት መድኃኒቶቹን እየወሰዱ ያለ የሚኖሩ የጎንዮሽ ጉዳቶች አሉ። እነዚህም በመፍራት መድኃኒት በየቀኑ መውሰድ በጣም ይሰለቻሉ። እንደዚሁም ከጓደኛ ወይም ከጎረቤት አንዳንዴም ደግሞ አሁን ላይ በተለይ የሶሻል ሚዲያው ላይ የሚሰራጨውን መረጃ ትክክለኛ ያልሆነ መረጃ ወይም ትክክለኛ መረጃ ከባለሙያ የማይሰጡ ሰዎችን በመስማት መድኃኒቶቻቸውን ያቋርጣሉ። ሌሎች የባህልና ቅጠላቅጠሎች አማራጭ በመፈለግ እንደዚሁም ያቆማሉ። እንደዚሁም የገንዘብ አቅም ጉዳይ ኑሯቸውም እንደዚሁ ጥናቶች ላይ የሚያሳየው ለመድኃኒት ወይም ለሕክምናም ብለው የሚያቆሙ አሉ። ግን ወሳኙና ማወቅ ያለባችሁ ነገር ኖርማል ሲሆን መድኃኒቱ የደም ግፊትን መቆጣጠር ጀምሯል ማለት ነው። ስለዚህ በድንገት ማቆም የደም ግፊት እንደገና እንዲጨምር ያደርገዋል ማለት ነው። በሶስተኛ ደረጃ ደግሞ የድንገት ስታቆሙት፣ ድንገት አሁን ጀምራችሁ ወዲያው ስታቆሙት ምን ይፈጠራል? የተለያዩ ጉዳዮች ይፈጠራሉ። ባይዘወይ አንዳንዶች ወዲያው ምልክቱን ያስተውሉታል። ነገር ግን ሰውነታችን ውስጥ ምልክቱን ባናስተውል እንኳን ግፊት ቀስ በቀስ ይጨምራል ወይም መጥፎ በሚባል መልክ በአንዴ ሊጨምር ይችላል። በዚህ ምክንያት እነዚህ ጉዳዮች ውስጥ ሊፈጠር ይችላል። አንደኛው የልብ መጎዳት፣ የሃርት አታክ የምንለው ግፊት ከፍተኛ በሆነ ሁኔታ ላይ ልብ ላይ ጫና ያሳድራል። ከዛ ልብ ተጨማሪ ለራሷ የኦክሲጅን አቅርቦት ታጣለች እየፈለገችም። ይህም የደረት መውጋት፣ የልብ መጎዳትና መድከም ያስከትላል። ሁለተኛው ደግሞ ስትሮክ ሊያመጣ ይችላል። ያው እኛ ሀገር በተለምዶ መጋኛ የምንለው አይነት ነገር ሆኖ ይህም አደገኛ ከሚባሉት ውስጥ ነው። በኃይል የግፊት መጨመር የጭንቅላት የደም ስሮች ላይ ጉዳት ሲያደርስ የሚከሰት ነው ስትሮክ የምንለው ማለት ነው። ይህም እንግዲህ የእጅና እግር መስነፍ ወይም ፓራላይዝ መሆን፣ ማውራት አለመቻል፣ ንቃት መቀነስ እንዲኖር ሊያደርግ ይችላል። በሶስተኛ ደረጃ በቃ የአይን መጎዳት በቃ ማለት ከነዚህዎች ውስጥ እንግዲህ አንዱ የደም ስር ስስ ያለባቸው ውስጥ አይን ነው። የአይን መጎዳት ሊፈጠር ይችላል። ከፍተኛ ግፊት በሚኖርበት በአይን ውስጥ የሚገኙ ቀጫጭን የደም ስሮቻችን ይጎዳሉ። ይሄም የእይታ መቀነስ ወይም አለማየት ሊያስከትል ይችላል። በአራተኛ ደረጃ የኩላሊት መጎዳት ሊያመጣ ይችላል። ኩላሊትም እንደዚሁ በጣም ቀጫጭን የሆነ ስስ የደም ስሮች አሏት። ስለዚህ መድኃኒት በማቆም ውስጥ የሚጨምር ደም ግፊት እነሱን በመጉዳት ኩላሊት ሊያደክም ይችላል ማለት ነው። በአምስተኛ ደረጃና የመጨረሻው ሪባውንድ ሃይፐርቴንሽን ነው። ወይም ይሄ ሁላችሁ ማወቅ ያለባችሁ ጉዳይ ነው። ማለት አንዳንድ መድኃኒቶች በተለየ ሁኔታ እነሱን ግፊትን ከመጀመሪያው ራሱ የባሰ አድርገው ሊጨምሩ ይችላሉ። ስለዚህ እነሱ ማወቅ በጣም አስፈላጊ ነው። ይህም መድኃኒቶቹ ባህሪ የተነሳ መጀመሪያ ከነበረው ግፊት
ከፍ ሊል ከሚያደርጉ መድኃኒቶች ውስጥ አንዱ እንግዲህ እንደ ቤታ ብሎከር አይነት መድኃኒቶች በባህሪያቸው ከመጀመሪያው ሁሉ የባሰው ነው እንዲጨምሩ ያደርጋሉ። ይሄም ሪባውንድ ሃይፐርቴንሽን እንለዋለን። አራተኛው እንግዲህ እነዚህ ጉዳቶቹ ናቸው። አራተኛው እንግዲህ ብዙ ሰዎች የሚሉት ግን እኮ የደም ግፊቴ ዶክተር ኖርማል ነው የምትሉ ሰዎች ትኖራላችሁ። ስለዚህ ይሄንን በአንድ ምሳሌ ልንገራችሁ። እንግዲህ ዶክተር ግፊቴ እኮ ኖርማል ነው ለዛ ነው ያቆምኩት የምትሉ ሰዎች ካላችሁ ይሄን ምሳሌ በደንብ ስሙኝ። አንድ ሰው አይኑን ታሞ መነጽር ቢያደርግና በጥሩ ሁኔታ ማየት ቢቻል እንግዲህ ከመነጽሩ በኋላ እይታው ቢስተካከል አይኑ ድኗል ማለት አይደለም አይደል? እንደዛ ማለት አይቻልም። ምክንያቱም መነጽሩ አገዘው እንጂ ታከመ ማለት አይደለም። ግፊትም ልክ እንደዛ። ምክንያቱም መነጽሩ ልክ ሲያወልቀው እይታው መልሶ እንደማያይ ግልጽ ነው። ግፊትም ልክ እንደዚህ ነው ማለት ነው። መድኃኒት ያግዘናል እንጂ ግፊቱን እንዲቀንስ እያከመው አይደለም። ስለዚህ ልክ መድኃኒቱን ስናቆሙ ወደዛው ይመለሳል። ይሄኛው የከፋ የሚያደርገው ሲመጣ ግን ከዛኛውም የከፋ ሊሆን ስለሚችል ነው። ልታውቁት የሚያስፈልገው ነጥብ ምንድነው? አንዳንዴ በጥሩ የአኗኗር ዘይቤን በመቀየር የመድኃኒት አስፈላጊነትን መቀነስ እንችላለን። ይሄን መዘንጋት የለባችሁ። በጣም ብዙዎቻችሁ መድኃኒት ላይም ዲፔንድ የምትሆኑ አላችሁ። እንደዚሁም ደግሞ መድኃኒትን አላስፈላጊ ከማቆም የአኗኗር ዘይቤን በመቀየር የመድኃኒት አስፈላጊነትን መቀነስ እንችላለን። ይሄ ማለት እስከ ማቆም ልንደርስም እንችላለን፣ ግን አትሊስት አስፈላጊነቱን ዶዙን መቀነስ እንችላለን። ይሄ እንዲሆን ከተፈለገ ክብደት መቀነስ፣ እንቅስቃሴ ማድረግ፣ አመጋገብን ማስተካከል ወይም ጤናማ ማድረግ፣ ጨው መቀነስ፣ ጭንቀት መቀነስ ናቸው። ይሁን እንጂ በባለሙያ ሲደገፍ ነው ይሄ ራሱ ወደ መድኃኒት መቀነስ የምንገባው ማለት ነው። ታዲያ በተፈጥሮ መንገድ ግፊትን ለመቆጣጠር በተለይ ከመድኃኒት ጋር ሲሆን በተሻለ ሁኔታ ይሰራል ብለን እናስባለን። ለምሳሌ ጨው በመቀነስ ውስጥ በተለይ የተቀነባበሩ ምግቦች የትኛውም ይሄ ጨው የምንጨምርባቸው አይነት የኛ ቀይ ወጥ አይነት ምግቦቻችን ሽሮን የምንበለው ሌሎች ስጋ ወጦች የትኛውም ቀይ ወጥ ብለን የምንሰራቸው በርበሬና ሽሮ የሚኖራቸው ነገሮችም እንደዚሁ ጨው ከጀርባቸው ስላለ ተደልዞ በባህላችን ስለሚሰራ እነዚህ ላይ ጨው ከላይ ሁሉ አለመጨመር ያስፈልጋል። ምንም ጨው አይፈልጉም እና የታሸጉ ጨዋማ የሆኑ ምግቦች አሉ። እነዚህ ጨውን መቀነስ ያስፈልጋል። ሌላኛው እንቅስቃሴ ማድረግ ነው። እንቅስቃሴ ማድረግ ስል እንግዲህ በቀን ቢያንስ ከ30 እስከ 45 ደቂቃ ቢያንስ ወክ ማድረግ እርምጃ ማድረግ ያስፈልጋል። በሶስተኛ ደረጃ ክብደትን መጨመር ብለናል። ሌላው ሲጋራ ማጨስ ካለ ማቆም ያስፈልጋል። አልኮልም ካለ ማቆም ያስፈልጋል። ሌላው እንቅልፍና ጭንቀትን ማስተካከል ያስፈልጋል። ስለዚህ ስናጠቃልለው በፍጹም ያለሙያ ድጋፍ የደም ግፊት መድኃኒት ማቋረጥ የማይገባ ነው እና መቀነስም ካስፈለገ ደግሞ ቀስ በቀስ በሐኪም እገዛ ቢሆን መልካም ነው። እስከመጨረሻው ስለተካከላችሁኝ አመሰግናለሁ። ቪዲዮውን ላይክ፣ ሼር እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ማንኛውም ጥያቄና አስተያየት ካለ ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። እስከዚያው ቸር ቆዩ።